የዜናችን ርዕስ ስለ የሰሞኑ ትኩሳት፣ የኢኮኖሚው ፈተና፣ የሰሜኑ እውነተኛ ሰላምና የባህር በሩ ዲፕሎማሲ። ሰላም ጤና ይስጥልኝ። ዛሬ የኤምኬ ኒውስ በሀገራችንና በቀጠናችን ያሉ ዋና ዋና ጉዳዮችን በጥልቀት የሚቃኝበትን ልዩ ሳምንታዊ ዘገባ ይዞላችሁ ቀርቧል። አሁን ባለው ተጨባጭ ሁኔታ በሀገራችን ያለው የኑሮ ውድነት እያንዳንዱን ቤት እያንኳኳ ይገኛል። ከቀን ወደ ቀን የሚጨምረው የሸቀጦች ዋጋና የገበያው አለመረጋጋት በተራው ዜጋ ኑሮ ላይ ከፍተኛ ጫና እያሳደረ ነው። ይህንን ሁኔታ በቅርበት ለመረዳት ወደ መርካቶ ወይም ወደ አትክልት ተራ መሄድ በቂ ነው። ገበያ የወጡ እናቶች የፍጆታ ዕቃዎችን ዋጋ ሲሰሙ የሚቆሙበት ምድር የሚከዳቸው እስኪመስል ድረስ ይደነግጣሉ። ባለፈው ሳምንት በ500 ብር ይገዙት የነበረውን የምግብ ዘይት ዛሬ በ700 ብር ሲጠሩባቸው እንዴት እንኑር የሚለው የጭንቀት ጥያቄ በግልጽ በፊታቸው ላይ ይነበባል። በተለይም የትራንስፖርት ታሪፍ መናር ዝቅተኛ ገቢ ያላቸውን የህብረተሰብ ክፍሎች ክፉኛ አጣብቂኝ ውስጥ ከቶታል። የኢኮኖሚ ባለሙያዎች እንደሚሉት ከሆነ ይህንን የዋጋ ንረት ለመቆጣጠር ፈጣንና ስልታዊ የሆኑ የመንግሥት ጣልቃ ገብነቶች ያስፈልጋሉ። ይህ ካልሆነ ግን ጫናው ከኢኮኖሚ ባለፈ ማኅበራዊ ቀውስን ሊያስከትል ይችላል የሚል ስጋት አለ። ውድ የኤምኬ ኒውስ ተመልካቾች፣ እናንተስ በአካባቢያችሁ የኑሮ ውድነቱ እንዴት ነው? የሸቀጦች ዋጋ መጨመር በዕለት ተዕለት ሕይወታችሁ ላይ ምን አይነት ተጽዕኖ አሳደረባችሁ? እስቲ ያላችሁን አስተያየት በኮሜንት መስጫው ላይ አስተያየት ጻፉልን። ወደ ሰሜኑ የሀገራችን ክፍል ስናመራ በትግራይ ክልል ያለው የሰላም ሁኔታ በፕሪቶሪያው ስምምነት መሠረት በሰላማዊ መንገድ እየቀጠለ መሆኑን እንረዳለን። ምንም እንኳን ከጦርነቱ ማብቃት በኋላ ሕዝቡ እፎይታን ቢያገኝም አሁን ደግሞ በክልሉ ውስጥ አዲስ የፖለቲካ ትኩሳት እየታየ ይገኛል። በህወሓት የውስጥ አመራሮች መካከል ያለው የሐሳብ መከፋፈልና በጊዜያዊ አስተዳደሩ ዙሪያ የሚነሱት ውይይቶች የሰሞኑ ዋነኛ አጀንዳ ሆነዋል። ይህ የውስጥ ፖለቲካ ሽኩቻ ሕዝቡን ወደ አላስፈላጊ ስጋት ውስጥ እንዳይከተው ብዙዎች ይመክራሉ። ሕዝቡ አሁን የሚፈልገው ጦርነትን ወይም የፖለቲካ መከፋፈልን ሳይሆን የተፈናቃዮች ወደ ቀያቸው መመለስንና የወደሙ መሠረተ ልማቶች በፍጥነት እንዲገነቡለት ነው። በአዲስ አበባና በመቀሌ ያሉ መሪዎች እነዚህን የሕዝብ የልማትና የመልካም አስተዳደር ጥያቄዎች በሰላማዊ ውይይትና በሰከነ መንፈስ መፍታት ይጠበቅባቸዋል። ሰላም ማለት የጦር መሳሪያ ድምፅ አለመስማት ብቻ ሳይሆን ሕዝቡ በልማትና በዲሞክራሲ ራሱን የሚያሳድግበት ምቹ ሁኔታ መፈጠር መሆኑን ሁላችንም መረዳት አለብን። የቀጠናው ዲፕሎማሲና የባህር በር ፍላጎት። በቀጠናዊ ዲፕሎማሲው ረገድ የኢትዮጵያ የባህር በር ፍላጎትና በቀይ ባህር ዙሪያ ያላት ስልታዊ አቋም አሁንም ድረስ በቀጠናው ሀገራት መካከል የውይይትና የዲፕሎማሲ አጀንዳ ሆኖ ቀጥሏል። ኢትዮጵያ እያደገ የመጣውን የሕዝብ ቁጥሯንና የኢኮኖሚ ፍላጎቷን ለማሳካት የባህር በር ባለቤት መሆን እንደሚያስፈልጋት በተደጋጋሚ ገልጻለች። ይሁን እንጂ ይህ ፍላጎት ከጎረቤት ሀገራት ጋር በሰላማዊ መንገድና በጋራ ተጠቃሚነት ላይ ተመስርቶ መከናወን እንዳለበት የዘርፉ ተንታኞች ይመክራሉ። ኢትዮጵያ በቀጠናው ሰላምን ለማስፈን ያላት ሚና ከፍተኛ ቢሆንም የባህር በር ጥያቄው በዲፕሎማሲያዊ መንገድና በውይይት ካልተፈታ በቀጠናው አላስፈላጊ ጥርጣሬዎችን ሊፈጥር ይችላል የሚል ስጋት አለ። የባህር በር ጥያቄው የጦርነት ሳይሆን የልማትና የዲፕሎማሲ ጉዳይ መሆኑን ለጎረቤት ሀገራት በተግባር ማሳየት የኢትዮጵያ ቀዳሚ የቤት ሥራ መሆን አለበት። ያለበለዚያ ግን ቀጠናው የሌሎች የውጭ ኃይሎች መጠቀሚያ የመሆን አደጋ ተጋርጦበታል። ውድ የኤምኬ ኒውስ ተመልካቾች፣ የዛሬው ሳምንታዊ ዳሰሳችን ይህንን ይመስል ነበር። በሀገራችን ሰላምና መረጋጋት እንዲሰፍን ሕዝባችንም ከኑሮ ውድነት ጫና የሚላቀቅበትን መንገድ ፈጣሪ እንዲያመቻች የሁላችንም ምኞት ነው። ቪዲዮውን ከወደዳችሁት ላይክና ሼር በማድረግ ለሌሎች እንዲደርስ አድርጉ። ለኤምኬ ኒውስ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ሳምንቱ የሰላም የጤናና የድል ይሁንልን። ስላዳመጣችሁን አመሰግናለሁ። ሰላም ለሀገራችን።